ሰላም ቤተሰቦች እንዴት ናችሁ? አሁን ደግሞ ህዋዌ አይሲቲ ኮምፒቲሽን እንዴት ነው ሬጂስተር የምታደርጉ፣ እንዴት ነው ለርኒንግ ሪሶርስ የምታገኙ እና የመሳሰሉትን ነገሮች እያንዳንዱን ነገር አሳያችኋለሁ። እስከ ቪዲዮውን መጨረሻ ድረስ ተከታተሉኝ። ሰብስክራይብ አድርጉ፣ ላይክ አድርጉት ለሌላ ሰዎች እንዲደርስ። ወደ ሬጂስትሬሽን ወስዳችኋለሁ ማለት ነው። ስለዚህ በዋናው አካውንታችን ከዚህ በፊት በከፈታችሁት አካውንት እንደገባችሁ እነዚህ ለርኒንግ ሰርቲፊኬሽን፣ አይሲቲ አካዳሚ፣ አይሲቲ ኮምፒቲሽን ምናምን በቃ ብዙ ነገሮች አሉ። ስለዚህ አይሲቲ ኮምፒቲሽን የሚለውን ፕረስ ሳደርገው ሂጄ ወደ ኮምፒቲሽን ይዞኝ ሄዳል ማለት ነው። ስለዚህ እዚህ ጋር እንደምታዩት ግሎባል ሬጂስትሬሽን እና ኦፕን ይለናል። 25 26 ኮምፒቲሽን ምንድነው አሁን ኦፕን ነው እያለ ነው። ስለዚህ እናንተ ዛሬውኑ መመዝገብ ያለባችሁ። ገብቷችኋል አይደለ? ዛሬውኑ መመዝገብ ያለባችሁ። እነዚህ ኮምፒቲሽኖች አሉ። ፕራክቲስ ኮምፒቲሽን፣ ኢኖቬሽን ኮምፒቲሽን፣ ቲቺንግ ኮምፒቲሽን። እነዚህ ሶስት ኮምፒቲሽኖች ነው ያሉ በህዋዌ። ይሄ ለአስተማሪዎች የሚሆን ነው። ቲቺንግ ኮምፒቲሽን፣ ኢኖቬሽን ኮምፒቲሽን ስኪል ይጠይቃል፣ ፕራክቲስ ነው። በአርቲፊሻል ኢንተለጀንስ እና በክላውድ ነው ውድድሩ። ስለዚህ ለተማሪዎች ግን ፕራክቲስ ኮምፒቲሽን ነው። ስለዚህ በሁሉም መሳተፍ ትችላላችሁ። ሌሎች ግሩፕ ናቸው፣ ይሄ ግን ኢንዲቪዥዋል ነው። ኢኖቬሽን ኮምፒቲሽን፣ ቲቺንግ ኮምፒቲሽን የግሩፕ ናቸው። ስለዚህ እናንተ በፕራክቲስ ኮምፒቲሽን እና የምትሳተፉ ማለት ነው። እነዚህ የምታዩዋቸው ሪጅኖች ናቸው። የተለያዩ አካባቢ ያሉ ሪጅኖች ናቸው። ብዙ ሀገሮችን የሚይዙ ሪጅን ናቸው። እነዚህ ሳውዘርን አፍሪካ፣ ኤዥያ ፓሲፊክ፣ ኤሮፕ፣ ኖርዝ አፍሪካ፣ ሚድል ኢስት ኤንድ ሴንትራል ኤዥያ። እነዚህ ሪጅኖች ናቸው። ምን ያክል ሰው ተመዝግቧል፣ ለዚህ ውድድር ምን ያክል ሰው ተመዝግቧል የሚለውን በእያንዳንዱ ሪጅን እየሄዳችሁ ማየት ትችላላችሁ። ለምሳሌ እዚህ ሳውዘርን አፍሪካ ይህን ያክል ሰው አለ እስካሁን ባለው። ኤዥያ ፓሲፊክ ይህን ያክል ሰው 3000 ምናምን ሰው፣ እዚህ ጋር 1000 ምናምን ሰው፣ እዚህ 13000 ምናምን ሰው አለበት። ይህንን እያንዳንዱ ነገር ማየት ትችላላችሁ። ዋናውና ትልቁ ነገር እኛ ኢትዮጵያ በየትኛው ሪጅን ውስጥ ነው የምትገኝ የሚለው ነው። ኢትዮጵያ የምትገኘው በኖርዘርን አፍሪካ ሪጅን ውስጥ ነው የምትገኝ። በህዋዌ አይሲቲ ኮምፒቲሽን ኢትዮጵያ የተካተተች በኖርዘርን አፍሪካ ነው። ስለዚህ እናንተ እዚህ ጋር መጣችሁ ትመዘገቡ ምናምን አትወዳደሩም ማለት ነው። ስለዚህ ግዴታ ምን መሆን አለበት? ይሄ ኖርዘርን አፍሪካ መሆን አለበት ማለት ነው። ስለዚህ ይሄን ኖርዘርን አፍሪካ የሚለውን ተጭናችሁ ነው የምትገቡ ማለት ነው ለህዋዌ አይሲቲ ኮምፒቲሽን ለመወዳደር። ስለዚህ እኔ ኦልሬዲ ቅድም ስለተመዘገቡበት ነው፣ ግን አሁን ገብቼ ሲሆን አሳያችኋለሁ። ስለዚህ አንድ አዲስ ለመመዝገብ ሬጂስትሬሽን ክሊክ ቱ ሞዲፋይ ዘ ሬጂስትሬሽን ኢንፎርሜሽን የሚላለ። ለምሳሌ እኔ ቅድም ስለተመዘገቡ ነው እንደዚህ ያለኝ እንጂ ሬጂስተር አድርግ ነበር የሚል ነገር ነበር የሚኖረው። ስለዚህ ይሄንን ፕረስ አድርጋችሁ ትገባላችሁ እናንተ። ስለዚህ ስማችሁ ታስገባላችሁ፣ ፈርስት ኔም ላስት ኔም ታስገባላችሁ፣ ካንትሪ ታስገባላችሁ፣ የኢትዮጵያ ብላችሁ እዚህ ጋር አካዳሚ አሳያችኋለሁ። ዩኒቨርሲቲያችሁን እናንተ ተማሩበትን ዩኒቨርሲቲ ታስገባላችሁ። ለምሳሌ አዲስ አበባ ከሆነ አዲስ አበባ፣ መቀሌ ከሆነ መቀሌ፣ አርባ ምንጭ ከሆነ አርባ ምንጭ፣ ዩጂ ከሆነ ዩኒቨርሲቲ ኦፍ ጎንደር ከሆነ ዩኒቨርሲቲ ኦፍ ጎንደር ትላላችሁ ማለት ነው። ስለዚህ ዩጂ ቢሰርች አድርገው መጥተልኛል። ይሄን አስገባለሁ። የምትማሩበትን ዲፓርትመንት ምንድን ነው? ኮምፒውተር ሳይንስ ነው የምትማሩ፣ ሶፍትዌር ኢንጂነሪንግ ነው፣ ኤሌክትሪካል ኢንጂነሪንግ። ይሄንን ዩኒቨርሲቲ ውስጥ የምትወስዱት ምንድን ነው ሜጀር ስተዲያችሁን ታስገባላችሁ ማለት ነው። ከዛ የምትማሩበት ትራክ አለ። በሶስት ትራኮች ነው ለምሳሌ ፕራክቲስ ኮምፒቲሽን የሚሰጠው፣ በኮምፒውቲንግ ትራክ፣ ኔትወርክ ትራክ፣ ክላውድ ትራክ። ስለዚህ በኮምፒውቲንግ ከሆነ ኮምፒውቲንግ ትሉታላችሁ፣ ኔትወርክ ከሆነ ኔትወርክ ትሉታላችሁ፣ ክላውድ ከሆነ ክላውድ ብዬ እገባለሁ ማለት ነው። ስለዚህ ኢንስትራክተር አካውንት የሚለው ኦፕሽናል ነው፣ መተውም ትችላላችሁ፣ ማስገባትም ትችላላችሁ። የእናንተ ኢንስትራክተር አካውንት የሚለው የዩኒቨርሲቲው አድሚን የህዋዌ አድሚን ተደርገው
የተሰጠው ሰው አለ። የእሱን አካውንት ነው እዚህ ጋር የምታስገቡ ማለት ነው። ኮሚኒኬት አድርጋችሁ ማስገባት ትችላላችሁ። ስለዚህ ሴቭ ስለው ይሄኛው አድርገሃል እያለኝ ነው። ስለዚህ ሰክሰስ ብሎኛል። ሬጅስትሬሽን ሰክሰስ ብሎኛል ማለት ነው። ከዛ ኢንትሮዳክሽን ስለ ውድድሩ እዚህ ጋር ኢንትሮዳክሽን አለው። ስኬጁል ተደርጓል። መቼ ነው የሚሰጠው ውድድሩ? በዚህ መልክ ስኬጁል ተደርጉላችኋል። ገብታችሁ ማየት ትችላላችሁ። ይሄንን ስትመዘገቡ ይሄንን ማየት ትችላላችሁ። ኮንተንቱ ምንድን ነው? ኔትወርክ ትራክ ምን ቴክኖሎጂ ነው ማወቅ ያለብኝ ለመወዳደር? በዚህ ጋር ሴኩሪቲ አይቲ ቴክኖሎጂስ ለምሳሌ ብሎ በዚህ ጋር ዳታ ሆኖ አስቀምጦታል። ክላውድ ትራክ ላይ ምን ነው ማወቅ ያለብኝ? ስለዚህ ክላውድ ኮምፒውቲንግ፣ ክላውድ ሰርቪስ፣ ኤአይ እነዚህ ናቸው። በኮምፒውቲንግ ትራክ ደግሞ እነዚህ ቴክኖሎጂ አሉ ማለት ነው። ስለዚህ ፎርሙ ምን ይመስላል? የኤግዛሙ ፎርም ምን ይመስላል? ምን አይነት ኩዌሽን አለው? ከስንት ስኮር ነው? ፓስ ፖይንቱ ስንት ነው? ትሩ ፎልስ፣ ሲንግል አንሰር ኩዌሽን፣ መልቲፕል አንሰር ኩዌሽን አለው። እነዚህን ይመስላል ማለት ነው። ይሄኛው ደግሞ ከነዚህ ከሁዋዌ አካዳሚ ሰርቲፋይድ ከሆናችሁ በዚህኛው ሌብል 50 ፖይንት እንደ ቦነስ ይሰጣችኋል ማለት ነው። በውድድራችሁ ወቅት እንደ ቦነስ ይሰጣችኋል ማለት ነው። ሩል አለው። ይሄንን እየገባችሁ ማንበብ ትችላላችሁ። ፋይናል ስቴጅ ስትደርሱ አሸናፊ ከሆናችሁ ፕራይዝ አለው፣ የሚሰጣችሁ ፕራይዝ አለው። ይሄንንም ማየት ትችላላችሁ ማለት ነው። አሁን ወደ ለርኒንግ ሪሶርስ ወስዳችኋል ማለት ነው። እንዴት ነው ይሄንን ውድድር በተመዘገቡበት ትራክ አንብቤ ለመሳተፍ ምን ያስፈልገኛል የሚለው እዚህ ጋር ለርኒንግ ስፔስ ምን አለ እሱ ፕረስ አድርጌ እገባለሁ። ያው እዚህ ጋር መጥቶልኛል 3 ኮምፒውቲንግ፣ ክላውድ እና ኔትወርክ ትራክ እንደምታዩት ነው። ስለዚህ ቅድም እኔ በክላውድ ትራክ ነው ሬጅስተር ያደረጉ። ስለዚህ እዚህ በክላውድ ትራክ ያሉ ለርኒንግ ሪሶርሶችን አገኛለሁ ማለት ነው። ስለዚህ እንደምታዩት ነው መጥቶልኛል። ምን አለው? የ25 26 ለርኒንግ ስፔስ እዚህ ጋር ተቀምጦልኛል። ፓስት ኤግዛም ፔፐርስ ከዚህ በፊት ውድድሩ የያዛቸው ጥያቄዎች እና ምን ይመስሉ ነበረ? ጥያቄዎችን እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ታላችሁ አይደለ? እዚህ ጋር ለምሳሌ ላስት ይር የነበረው እዚህ ጋር ተቀምጧል። ከዛ በፊት የነበረው እዚህ ጋር ተቀምጧል እያሉ ተቀምጠዋል። ማየት ትችላላችሁ እናንተ። ስለዚህ አሁን ዋናው ነገር እዚህ ጋር ፈርስት ስቴጅ ውድድር ምን ያካትታል የሚለው ኮርሶች እዚህ ጋር ተቀምጠውላችኋል። ቅድም እንደነገርኳችሁ በክላውድ ኮምፒውቲንግ፣ በክላውድ ሰርቪስ፣ በአርቲፊሻል ኢንተለጀንስ በደንብ መማር ይጠይቃል ማለት ነው። በደንብ በቃ እነዚህን ኮርሶች ካወቃችሁና እዚህ ጋር ተመልሼ ላሳያችሁ። እዚህ ጋር ገብታችሁ እንትምዋል ኮርስ አውት ላይ ነው ከምን ነው ፈተናው የሚወጣ ምን ላይ ፎከስ ማድረግ እንዳለባችሁ እዚህ ጋር ተቀምጥላችኋል። ስለዚህ ይሄንን እያያችሁ ማንበብ በደንብ መረዳት ይጠይቃል ማለት ነው። ቀላል አይደለም በጣም ይሄው ማለት የግድ ጥረት ይጠይቃል። ማንበብ አለባችሁ ማለት ነው። በዚህ መልክ መዘጋጀት ትችላላችሁ። እዚህ ጋር ተቀምጦላችኋል ኮርስ አውት ላይ ነው ፈርስት ስቴጅ፣ ሰከንድ እስከ ግሎባል ስቴጅ ጋር ያለው ምን እንደሆነ እዚህ ጋር ተቀምጧል ወይ ተቀምጦላችኋል። ስኮፑ እያንዳንዱ ከሄድ እስከ ሄድ እንደሚወጣ ማየት ትችላላችሁ ማለት ነው። እዚህ ጋር ተቀምጦላችኋል። በዚህ መልክ ማየት ትችላላችሁ። ስለዚህ ይሄኛው ፈርስት ስቴጅ ነው። እንደ መጀመሪያ ደረጃ እነዚህ በደንብ ማወቅ አለባችሁ ማለት ነው። መጀመሪያ ዙር ፈተና ለመፈተን፣ ሁለተኛ ዙር ናሽናል ሌቭል ሲሆን እነዚህ HTIP ይሆናል። ደረጃው ከፍ ይላል ማለት ነው።
በዚህ ልክ መዘጋጀት ይኖርባችኋል ማለት ነው። ሪጂናል ስቴጅ ሲሆን እያደገ ይሄዳል። ፓይተን ምናምን ይጠይቃል። ለምሳሌ በዚህኛው ኮምፒቴሽን በዚህኛው ትራክ ይሄንን ይመስላል ማለት ነው። ቅድም በዛኛው ቪዲዮ ኮርስ ስትመርጡ ስፔሲፊክ አድርጉት ያልኳችሁ። ለምሳሌ ዳታኮም ከመረጥኩ በኋላ በክላውድ ትራክ ልወዳደር ብል ብዙም ላያግዘኝ ይችላል። ስለዚህ እዛ ክላውድ ከመረጥኩኝ ለውድድሩ ይሆነኛል፣ ለሰርተፊኬቱም ይሆናል ማለት ነው። ይሄንን ይመስላል። ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉላቸው፣ ላይክ አድርጉ። ሌላም እንዲሰራላችሁ የምትፈልጉት ካለ በኮሜንት አስቀምጡልኝ፣ እሰራላችኋለሁ። ዛሬው ይህን ይመስላል። አመሰግናለሁ። መልካም ቀን ይሁንላችሁ።